የአብያተ ክርስቲያናት ህብረት መሪዎች፣ የሴሚናራችን አጋር ድርጅት ተወካዮች እንኳን 2018 ዓመተ ምህረት የገበያ ኢንተርናሽናል ሴሚናሪም ለ11ኛው ዙር ምርቃት በሰላም አደረሳችሁ። የዕለቱ የክብር እንግዶቻችን የሲዳማ ብሔራዊ ክልላዊ መንግስት የፕሬዝዳንት ጽሕፈት ቤት ኃላፊ የሆኑት የተከበሩ አቶ ካሱ አብሳ እንዲሁም የተከበሩ መጋቢ ዘሪሁን ደጉ የኢትዮጵያ ሕይወት ብርሃን ቤተክርስቲያን የቦርድ ሰብሳቢ፣ በተጨማሪ ክቡር መጋቢ ታሪኩ ብርሃኑ የኢትዮጵያ ሕይወት ብርሃን ቤተክርስቲያን ፕሬዝዳንት፣ የሕይወት ብርሃን ሐዋሳ እናት ቤተክርስቲያን ዋና መጋቢ ጌቱ አያሌው እንዲሁም ከፍተኛ መምህርና ተመራማሪ የሆኑት ፕሮፌሰር ዝናቡ ገብረ ማርያም፣ ቅዱሳን የተከበራችሁ ምዕመናን፣ ይህንም መርሃ ግብር በቀጥታ ስርጭት የምትከታተሉ በመላው ዓለም የምትገኙ ቅዱሳን፣ ክቡራትና ክቡራን፣ እግዚአብሔር ዓለምን ክደው ለተከተሉት፣ ሁሉም ትተው ለተከተሉት፣ ለታመኑት፣ ለታዘዙት፣ ላገለገሉት ዋጋቸውን እንደማይረሳ ማሳያ ለሆነችው ቀን ለዛሬዋ ዕለት ጌታ ለሚከብርባት ለጌታ ቀን እንኳን አደረሳችሁ። ገሊላ ኢንተርናሽናል ሴሚናሪም በአዲስ አበባና በተለያዩ ሀገሪቱ ክፍሎች እንዲሁም በተለያዩ የዓለማችን ክፍሎች ብዙ ሺዎችን አያሌ ተማሪዎችን ተቀብለን በማሰልጠን ለቤተ ክርስቲያንና ለሀገር የሚበጁ የመፍትሄ ሰዎችን በማፍራት ታሪክ የማይረሳው ተጽዕኖ በማምጣት ሀገራዊ ኃላፊነቱን እየተወጣ ይገኛል። የምስራችሁን ወንጌል ለትውልድ ለማድረስ ሲሉ በነፍሳቸው ተወራርደው ቦታና ጊዜ ሳይገድባቸው በጊዜው ያለ ጊዜው በየትኛውም ሁኔታ ውስጥ ዋጋ እየከፈሉ ዘመናቸው በሙሉ በጽናት ዋጋ እየከፈሉ ያገለገሉ የወንጌል የእምነት አባቶችን እንደሚያስብበትን ጭምር እንደሚያበረታታበትም ተነግሯል። የእነዚህ ጀግኖች አባቶቻችን በሰማይ የተዘጋጀላቸው ሽልማት እንዳለ ሆኖ በምን ሳሉ የተራቁለት የተገፉለት ይህ ወንጌል ክብር እንደሆነ የሚያሳይበት ሌላኛው መድረክ እንደሆነ ደግሞ ደጋግሞ ተናግረዋል። ምስክር የዛሬዋ ቀን አለች። ኢየሱስ ለዘላለም ጌታ። የተወደዳችሁ እጩ ተመራቂዎች ከመቀመጫችሁ እንድትነሱ በአክብሮት እጠይቃለሁ። በተለያዩ ትምህርት ዘርፎች ዛሬ የምናስመርቃችሁ እናንተን ለየት የሚያደርጋችሁ ከሰለጠናችሁባቸው ትምህርቶች በተጨማሪ በእግዚአብሔር ቃል የተገራችሁ፣ በመንፈሳዊ እውቀት የተቀረጻችሁ፣ በስነ ምግባር የታነጻችሁ ጠንካራ ሰራተኞች፣ ችግር ፈቺዎች፣ አዳዲስ ነገሮችን የምትፈጥሩ፣ በማህበረሰቡ ግንባታ በንቃት የምትሳተፉ በመሆናችሁ ነው። ስለሆነም ከመጠቀም ይልቅ ለመጥቀም፣ ከመቀበል ይልቅ ለመስጠት፣ ከመግፋት ይልቅ ለመደገፍ ከትውልድ መካከል አስቀድማችሁ ተመርጣችኋል። እነሆ በተሰማራችሁበት ሁሉ የቀሰማችሁትን እውቀት ለትውልድ የተስፋ ብርሃን የፈነጠቃችሁ፣ ጨው ሆናችሁ ያጣፈጣችሁ፣ በታማኝነት እውቀታችሁን ሳትሰስቱ በኩልነትና በታማኝነት እንድታገለግሉ በጉባኤው ፊት አደራ እላችኋለሁ። አደራችሁንም ለመቀበላችሁ በጭብጨባ ግለጹ። ጉባኤው ያጨብጭብላቸው። ልትሄዱና ፍሬ ልታፈሩ ፍሬያችሁን ሊኖር ሾባችሁ ተብሎ በቅዱሱ መጽሐፍ እንደተጻፈ ፈጣሪ የምድሪቱን ተስፋ በእጃችሁ አስቀምጧል። በርቱ። ለምን? ድል የእናንተ ናት። ለምን? የእግዚአብሔር ኃይል ከእናንተ ጋር አለ። እንደ ክርስቶስ ታማኝ ወታደር ሂዱ፣ ውጡ፣ ተገለጡ። እንዴት? ለምን ካላችሁን ፍጥረት የእናንተን መገለጥ ይጠባበቃል። ባርካችኋለሁኝ። ዛሬ ገሊላ ኢንተርናሽናል ሴሚናሪ ከጌታ በተቀበለው ጸጋ ባርኮና መርቆ ይሸኛችኋል። ከለበሳችሁት ጸጋ ሌላ ጸጋ ያልብሳችሁ። በሰዎች በነገሥታት ፊት በሞገስ ታዩ። ክብሩ በእናንተ ይገለጥ። ለእናንተ ለሀገራችን የተነገረው ትንቢት የሚፈጸምበት ያልተለመደ ከባድ ቅባት ያገኛችሁ።
እንደ ሌላ ሰው የሚያደርግ ጸጋ ይሙላባቸው። ትውልድ ሐረጋችሁ በክርስቶስ ኢየሱስ መንፈስ ይሞላ። ትውልድ ሐረጋችሁ፣ ትዳራችሁ፣ ልጆቻችሁ፣ አገልግሎታችሁ፣ መውጣት መግባታችሁ በመንፈስ ቅዱስ እሳት ይጠበቅ። በኃያላን ፊት በስሙ ያቁማችሁ። ከእርሱ ከእግዚአብሔር የተነሳ ተወደዱ፣ ተፈለጉ፣ የታሉ ኑልን ተባሉ። ከሚያስነቅፉ ይለያችሁ፣ ስሙን ከሚያከብሩ ከሚያስከብሩ ወገን ያድርጋችሁ። የተሰወረችዋን ምስጢር የሚገልጥ ኃይል ይሙላባችሁ። የክብሩ ጸዳል በዙሪያችሁ፣ በሕይወታችሁ፣ በአገልግሎታችሁ፣ በነገራችሁ ሁሉ ያብራ። የእግዚአብሔር መንፈስ የልጁ የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኃይል በኢየሱስ ስም ይሙላባችሁ። በብርሃን ውስጥ ሌላ ብርሃን ያድርጋችሁ። የረገጣችሁት ይለምለም፣ የባረካችሁት ይባረክ፣ የደገፋችሁት ይደገፍ። ለተቸገረ ለተጨነቀ መፍትሄ ያድርጋችሁ። በአብ በወልድ በመንፈስ ቅዱስ ስም ሾመን ባርከን ሸኝተናቸዋል። አሜን።